ቮለንተር ከሲሊካን ቫሊ ጭምር መጥተው እዚህኛ የሚያግዙ ወጣቶች አሉ በአይቲ ስራ። ስለዚህ እውነት ለመናገር እጅግ የሚገርም እና የሚያስደስት ጊዜ ቆይተን ነው እዚህ የመጣ ነው። ማዕት የተደራጁ ኮሚቴዎች አሉ። እነዚህ ኮሚቴዎች የሚዲያና ህዝብ ግንኙነት ኮሚቴ፣ የጠቅላላ የህዝባዊ ጉባኤ ኮሚቴ፣ እነዚህ የሎጂስቲክስ በተለያየ መንገድ ኦርጋናይዝ ነው የሚንቀሳቀሱ የፖሊሲና የጥያቄ እንዲህ እያሉ የተደራጁ ከ7 በላይ ኮሚቴዎች ተደራጅተው ሲንቀሳቀሱ ነው የቆዩትና ጠቅላይ ሚኒስትር ብርሃኑ ዴሌጌሽን አባላት፣ እንግዶቻችን፣ እዚህ ያላችሁ ሁላችሁም የኮሚቴ አባላት እኔ እንዳው ሀሳቡ እንዲኖራቸው ካልሆነ በስተቀር ይከታተሉታል፣ ያውቁታል። ብሔራዊ ኮሚቴው ሲከታተሉ በስስት የመጣው አበሰሩ ስለነበር በዚህ አጋጣሚ ያለኝ ደስታ ለመግለጽና ምስጋና ለማቅረብ ነው። ዋናው ምስጋና የኔ ሳይሆን ክቡር ጠቅላይ ሚኒስትር ምስጋናቸውን እንዲያቀርቡ ለማድረግ ነው። ዝርዝሩን ምልክት የሰጠሁት ግን ብዙ አካላት የተሰባሰቡበት እንደሆነ ለማሳየት ነው። እጅግ አመሰግናለሁ። ክቡር ጠቅላይ ሚኒስትራችን በጣም ደስ ብሎኛል። የሚያምርብን የሚገባ ይሄ ነው። ከዚህ በተቃራኒ ያለው ሁሉ ለኢትዮጵያውያን የሚገባ አይደለም። ዛሬ የጀመራችሁት የጀመርነው ድንቅ ነገር ነው። በዚሁ አጋጣሚ ሽመልስ በጣም አመሰግናለሁ። ውጭ ነበረ ሌላ ዓላማ የለውም። የሀገሩን ባንዲራ ይዞ ነው የሚጮኸው። ይህ ኤምባሲ የካሳም የሽመልስም የሁላችንም ስለሆነ አንዱ ውጭ የሚቆምበት ሌሎቻችን የምንገባበት ሳይሆን ሁላችን የምንሰባሰብበት ወደ አሜሪካ ለመምጣት ስንወስን አሁንም ብዙ ሰዎች ዓላማው አይገባቸውም። ነገር ግን በዚህ ሀገር ያለን የዜጎች ቁጥር ኢትዮጵያ ውስጥ ካሉን ጥቂት ክልሎች የሚበልጥ እንጂ የሚያንስ አይደለም። እዚህ ያለው ሕዝብ ግማሹ በፖለቲካ፣ ሌላው በትምህርት፣ በሕይወት፣ በስራ አገሩን ለቆ የወጣ ግን ሁልጊዜ በቫይበር እና በፌስቡክ ከኛ ጋር ኢትዮጵያ የሚኖር እዚህ ያለ የሚመስላችሁ ግን ደግሞ ሁሌም ከኛ ጋር የሆነ እና መጎብኘት፣ መጠየቅ፣ ንግግር የሚያስፈልገው ስለሆነ ግማሽ ጎናችንን ትተን ሌላ ሩጫ ስኬታማ እንደማይሆን ስለምናምን ጭምር ነው። እዚህ ስንመጣ እዚህ ያሉ ኢትዮጵያውያን በተለያየ ስም በተለያየ ማንነት በኮሚቴም በብሔርም በሃይማኖትም ቢደራጁም እንደ ኢትዮጵያ አንድ ላይ ተሰብስበን የምንስቅበት የምንተቃቀፍበት ሀሳብ የምንቀያየርበት ቀን ስለሚያስፈልግ ይህ የመጀመሪያው ግንቡን የማፍረስ ስራ እዚህ ያላቸው ኮሚቴዎች እንዴት አድርገን ነው ለረዥም ዓመታት የተገነባ ኮንክሪት በአሜሪካ ነገር ያለ ማፍረስ የምንችለው ብለን ከለማና ከወርቅነህ ጋር እንመካከር ነበር። እናንተ መዶሻ ሆናችሁ ስላገዛችሁን እዚህ ያለው ኮሚቴ መዶሻ ባይሆን ኖሮ የሚቀጥለው ቀናት የምናደርገው ስብሰባ ግንቡን ማፍረስ ስለማይችል ታማኝ መዶሻ ስለሆናችሁ እናመሰግናችሁ። ይህ ሀገር ኑሮ ከባድ ነው፣ ስራ ከባድ ነው። መስዋዕትነት ከፍላችሁ ያደረጋችሁት ነገር የተሟላ ፍሬ እንዲያፈራ ላሳስባችሁ የምፈልገው ነገር ኢትዮጵያ የፈረሰች ሀገር ናት። ኢትዮጵያን የፈረሰች ያደረገው ሁሉም ወደ ጓዳው የሚያስብ እንጂ
ያለው ወደ ውጭ አውጥቶ ተሰባስቦ ተደምሮ መጓዝ ያልቻለበት ሀገር በመሆኗ ከውጭ ስንታይ ሀበሻ ልብስ ለብሰን ሱፍ ለብሰን በዚህ በሚያምር ቁመናና መልካችን ጥሩ የአፍሪካ ማሳያ እንመስላለን። ነገር ግን የአፍሪካ ሸክሞች ነን። አፍሪካ በእኛ የተነሳ ተዋርዳለች። 100 ሚሊዮን ሕዝብ ይሆንና የአፍሪካን ነፃነት ያስጀመር የአፍሪካን ልማት ልንመራ የሚገባ ሕዝቦች በመከፋፈላችን ምክንያት በእኛ ስንፍና አፍሪካ መሪ አጥታ ለማኝ ሆናለች። ኢትዮጵያውያን ኃላፊነት አለን። ኃላፊነታችን ከኛ የዘለለ ነው፣ ከኛ ያለፈ ነው። ከተሰባሰብን እናደርገዋልና ተጠራጠሩ። ከተለያየን ደግሞ እንደዚህ ከዚህ ቀደም ሲያጋጥመን እንደነበረው አስቸጋሪ ስለሚሆን እንሰብሰብ፣ የፈረሰው ቤታችንን እንስራ። ለየብቻ ለማንም አያዋጣም። ስንደመር ውበታችን ብቻ ሳይሆን ኃይላችን ይወጣል። ኃይላችን የቀበረው ክፋት፣ ጥላቻ፣ ቂም፣ ምቀኝነት፣ ሐሜት፣ አሁን ደግሞ የቫይበር ሐሜት ይባላል። እሱን ሁሉ እግዚአብሔር ይቀድልን። ፍቅር ያሻግራል፣ ፍቅር ያሸንፋል። ብዙ የሚያቀያየሙ ነገሮች፣ ያኳረፉ ነገሮች ሊኖሩ ይችላሉ። በየዕለቱ ኃይለኞች ከመሆናችን የተነሳ አንዱ ሌላውን ያስቀይማል። እኔ ለሽመልስ ይቅርታ አድርጌለታለሁ፣ ሽመልስ ለእኔ ይቅርታ አድርጎኛል። በዚሁ መንፈስ በይቅርታ ልብ ተቃቅፈን በጋራ ሀገራችን ልንገነባ መሰረታችን የጸና እንዲሆን እቺን ታላቅ ሀገር በእኛ መከፋፈል እንዳናዋርዳት እንድናስከብራት በታላቅ ትህትና ልማጸናችሁ እፈልጋለሁ። መጪው ዘመን ብሩህ ነው። ኢትዮጵያ ከራሷ የዘለለ ፖቴንሻል እንዳላት አፍሪካን ወንድሞቻችን እያዩ ነው። ብዙ ሀብት እየመጣ ነው። የሚመጣው ሀብት የሚመጣው ኦፖርቹኒቲ እናንተ ከሌላችሁበት አይሳካም። ልክ አሁን በነፃ ተጋግዛችሁ ታሪክ እንደሰራችሁት ኢትዮጵያን እንቀይራለን። ኢትዮጵያን ስንቀይር የሚገፋን የሚያቆስልን ብዙ ኮሚቴ ይዛም አለ። ግን እኛ ከኮሚቴ በላይ ሆነን ተጋግዘን ያችን ሀገር ከመፍረስ መታደግና በጋራ የአፍሪካን ሕልውና ማረጋገጥ ነፃነት ያረጋገጠ ጀግና ሕዝብ ልማት ማምጣት እንደሚችል ዳግም ማስመስከር ስላለብን በዚሁ መንፈስና ልብ አብራችሁ እንድትሆኑ ላመሰግን እፈልጋለሁ። በመጨረሻ ዲሲ ሆናችሁ ለረጅም ጊዜ ስትታገሉ የነበራችሁ ኢትዮጵያ ነፃ ትሁን፣ ኢትዮጵያ እንድትሆን፣ ዲሞክራሲ ይምጣ ስትሉ የነበራችሁ ወንድምና እህቶች ጩኸታችሁ እንዲሁ በከንቱ አልቀረም። ኢትዮጵያ ወደ ዲሞክራሲ፣ ኢትዮጵያ ወደ ልማት፣ ኢትዮጵያ ወደ ሰላም እየተሸጋገረች ነው። ከማንም በላይ ደስ ሊላችሁ ይገባል። ነገር ግን ትላንት እናንተ ተቀይማችሁ አክሩፋችሁ ወይም ተገፍታችሁ እንደወጣችሁ ዛሬ የሚገፋ የሚያኮርፍ ኢትዮጵያዊ ደግሞ መኖር የለበትም። ቢያጠፋ እንኳን ቢበድል እንኳን እዛው የምንኮረኩም እዛው የምናስተምር እዛው የምንገስጽ እንጂ ገፍተን የባህል እሳት የምናደርገው ኢትዮጵያዊ እንዳይኖር በልምድ ካገኛችሁት ቁስል የተነሳ የማከም የማስታረቅ የመደመሩን ስራ ለእናንተ ተዋለሁ። አመሰግናለሁ። ታማኝ ሲሳይ አጌና፣ አበበ በለው፣ ብርሃኑ ነጋ፣ አንዳርጋቸው ጽጌ ሁላችሁም ተጋብዛችኋል። ጠቅላይ ሚኒስትራችንን እናመሰግናለን። ወደ መቀመጫችሁ ተመለሱ።